አዋጅ 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 ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ከመስከረም 30 እስከ ጥቅምት 2 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ይጠብቁን። ከ44ቱ የጎንደር አድባራትና ገዳማት አንዷ ናት። በፍጻሜ መንግስት በአጼ ተክለ ጊዮርጊስ ዘመነ መንግስት በ1776 ተተከለች። ንጉሱ በፈረስ ሆነው በስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት በማግኘታቸው ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም እንድትመጣ አስደርገው ቤተ ክርስቲያን እንዲተከል ወሰኑ። 500 ሊቃውንትና 95 መነኮሳት ቀንና ሌሊት ያገለግሏት ነበር። ያቺ ጥንታዊትና ታሪካዊት ገዳም በዘመን ብዛት ፈረሰች።